ጤና ይስጥልን በመላው ዓለም የምትገኙ ውድ አድማጭ ተመልካቾቻችን ፋኖ ዴይሊ የእኩለ ቀን መረጃዎችን ወደ እናንተ የሚያጋራበት ሰዓት ላይ ነው የምንገኘው። በዛሬ መረጃ ሰዓታችን በአበይትነት የተፈጠሩ የአውደ ግንባር መረጃዎች ምን እንደሚመስሉ እናስደምጣቸዋለን። በተለይ በትላንትናው ዕለት በዕለተ ቅዳሜም የተፈጸሙ የአውደ ግንባር መረጃዎች እጅን በአፍ የሚያስጭኑ በበርካታ አውደ ግንባሮችን በርካታ ድል የተመዘገበበት አውደ ግንባር ነበር። ውድ አድማጭ ተመልካቾቻችን በዛሬው ዕለት በመላ አማራ ክልል ሰልፍ የጠራው የብልጽግና ኃይል ምን ገጠመው የሚለውንም የምንዳስስበት ልዩ የመረጃ ሰዓታችን ነው። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ዋና ዋና ዜናዎችን ግን ቀዳሚ አድርገን እንገራችሁ። ከራያ አላማጣ ዋጃ እስከ ራያ ቆቦ ያለው ጥቁር አስፓልት በፋኖ ተቆርጧል። ማንም ማለፍ አይችልም። የአገዛዙ ከፍተኛ ወታደሮችም እርምጃ ተወስዶባቸዋል። በዝርዝር እንመለከተዋለን። በጎንደር ቀጠና የሜጀር ጀነራል ዋንታባት አንደኛ ኮር በትላንትናው ዕለት ያስተላለፈውን ጥብቅ መልእክት ተከትሎ በዛሬው ዕለት እርምጃም እየወሰደ ይገኛል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ከፍተኛ ድል የተቀናጀበት የምስራቅ አማራ 1 እና 2 ኮር በወልዲያ ዙሪያ ያደረጉት ትንቅንቅም የመረጃ ሰዓታችን በሰፊው ወደ እናንተ የሚያደርሰው መረጃ ነው። በጎጃም ግንባር ከፍተኛ ወደ ግንባር ተካሂዶ ከፍተኛ ድል የተመዘገበበት የትላንቱ የመረጃ ሰዓትንም ዛሬ ወደ እናንተ እናደርሰዋለን። ውድ አድማጭ ተመልካቾቻችን በድጋሜ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። ቀዳሚ ያልነውን መረጃ ነው ወደ እናንተ የምናደርሰው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በትላንትናው ዕለት በተደረገ የአውደ ግንባር ውሎ የደረሱ ውጤቶችን ነው የምናስደምጣችሁ። የአማራ ሕዝብን ለመጨፍጨፍ ያለውን ኃይል ከነሙሉ ትጥቁ ይዞ ወደ ጎጃም የገባው አረመኔው አገዛዙ በትላንትናው ዕለት በርካታ አውደ ግንባሮችን ከፍቶ የነበረ ቢሆንም ሰብአዊና ቁሳዊ ኪሳራ ገጥሞት ወደኋላ ለመመለስ ተገዷል። በ11 አውደ ግንባሮች ድል ተገኝቷል። በትላንትናው አውደ ግንባር በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በረቡ ገበያ በአረፋ ደብተራ ጠላትን ሲቆላው የዋለ ሲሆን አቅሌና ከንቸችል በተባሉ ሁለት ቦታዎች የአማራ ፋኖ በጎጃም ኮማንዶ ክፍለ ጦርና የሁለተኛ ተፈራ ዳምጤ ክፍለ ጦር ኮማንዶ ዩኒት በጠላት ላይ ሰብአዊና ቁሳዊ ኪሳራን አድርሰዋል። በአማራ ፋኖ በጎጃም 9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና ረንዛው ጎንቻ ብርጌድ ባደረጉት ማጥቃተም ጎንቻ አርብ ገበያ፣ ፈለገ ብርሃን፣ ደብረ ወርቅ፣ ጠልማ፣ ድንችሜት፣ መጣያ በተባሉ ቦታዎች ድል ስለመቀዳጀቱም ለሚዲያችን የደረሰው መረጃ ያሳያል። በጠላት ላይ የደረሰውን ኪሳራ በተመለከተም የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና 9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና ረንዛው ጎንቻ ብርጌድ በጋራ በመሆን መጣያ በተባለ ቦታና በፈለገ ከተማ ሙሉ ከበባ ያደረጉና በከተማው ማስገራሚ ድል ያስመዘገቡበት ነበር። አንደኛ ፖሊስ ጣቢያውና በከተማው ውስጥ ያሉ አስተዳደር ቢሮዎችን ለሰዓታት ተቆጣጥሮ መዋል ስለመቻሉም ታውቋል። በግፍ በየሰበቡ ለጉቦ መቀበያ የታሰሩ በርካታ እስረኞች ተፈተዋል። በተቋሙና በተለያዩ ምሽጎች በርካታ ተኳሾች የተለያዩ ወታደር አልባሳት፣ ጫማና ብርድ ልብስን ጨምሮ ተይዟል። ሙሉ ቀን ሽፈሬ ከዚህ ቀደም ከተማዋ ፋኖ በነበረ ሰዓት ፋኖ ነኝ እያለም ለጠላት መረጃ ሲሰጥ የነበረ ጠላት ሲገባ ይሄ የፋኖ ደጋፊ ነው በማለት ሲያስገርፍና ሲያሳስር የቆየ ለዚህ የታማኝነቱም አረመኔው ስርዓት የከተማ አስተዳደር አድርገው የሾሙት የዘመኑ ባንዳ ላይም በሌሊት መኖሪያ ቤቱና የንግድ ቦታው ላይ የቦምብ ጥቃት ተፈጽሟል። አምስተኛ ከስርዓቱ ጋር ሲሰሩ የነበሩ መረጃ ሰጪዎች በቁጥጥር ስር ውሏል። አምስተኛ መጣያ በተባለ ቦታም ከቀናት በፊት 3 ንጹሐን በግል ጸብ ፋኖ ናቸው ብሎ ባስገደለ መረጃና አስተኳሽ በሆነው ግለሰብ ላይ በቁጥጥር ስር በመዋል አቶ ምናልካቸው መንግስት ወደ ላይኛው ተሸኝቷል፣ እርምጃ ተወስዶበታል ተብሏል። ከተሞችን ተቆጣጥሮ የዋለው ፋኖ በፈለገ ከተማ ድሽቃና ብሬን መሃል አደባባይ ሲያደባያቸው ውሏል። ይህንን ተከትሎም የጠላት ድሽቃ ተኳሹን ጨምሮ ከ25 በላይ ታፍሰው የመጡ የብርሃኑ ጁላ ልጆች በርካታ ፖሊስና ሚሊሻ ሙትና ቁስለኛ ሆነዋል። በጦር ጠበብቶች የሚመራውና በቅርቡ ተወርዋሪ ኮማንዶ አሰልጥኖ ያስመረቀው አረንዛው ጎንቻ ብርጌድ ሻለቃ 2 በፈለገ 2 አስቃጥላም የድሽቃ ጥይትና በርካታ ሬሽን ማርከው የዋሉ ሲሆን የብርጌዱ ሌላኛው ሻለቃ 1 አርብ ገበያ በተባለ ቦታ ሙሉ ከበባ በማድረግ አንድ ጋንታ መሪን ጨምሮ 7 የስርዓቱ ወታደሮችን እስከ ወዲያኛው እርምጃ ወስዷል። በርካቶች ሙትና ቁስለኛ በማድረግ ታሪክ ሰርቷል። አራስማ የነበሩ የአረንዛው ጎንጃ ብርጌድ አንድ ሻምበል በግንድ ወይን ከተማ በመግባት ቴክኒክ ውስጥ ተዘናግቶ የነበረውን ሰፈር ጠባቂ መከላከያ ከሰዓት በኋላ በተሰራ ኦፕሬሽን ሲያስጨንቁ ታምሽተዋል። ነበልባሎቹ የሶማ ብርጌድ አመራሮች ዘመቻውን ፋኖ ይከበር ኃይሉን ጨምሮ የእሳት ሀሩር የሆኑት የናጭ ሻለቃ በፈለገ ከተማ በ3 አቅጣጫ በመግባት በተደረገለት አስጨራሽ ውጊያ በማድረግ በአርመኔው መንግስት ላይ የሰውና የቁሳዊ ጉዳት ያደረሰ ሲሆን ከ250 በላይ የዲሽቃና 640 የክላሽ ተተኳሽ አፍሪካሻና በርካታ ሬሽን እና አልባሳት መማረክ ተችሏል ብሏል።
የ8ኛ ክፍለ ጦርና የ9ኛ ክፍለ ጦር ጫን ያለው ሻለቃና ገደብ ሻለቃ ጠልማድን ጅሚት በተባሉ ቦታዎች ላይ ባደረጉት ውጊያ ደግሞ ጠላትን ወደ ደብረ ወርቅ ከተማ በመግባት ወርቁ ማደያ የነበረን ጠላት ከፍተኛ ምሽግ ለቆ እስኪወጣ ድረስ ጠባቢት ሚካኤል ወደ ተባለ ቦታ እንዲፈረጥጥ አድርገውታል። ስርዓት ጠባቂው ሚሊሻና አመራር የተዝረከረኩ ወታደሮች ተጠራርገው መድኃኔዓለም ቤተክርስቲያን ላይ ፋኖ አይተኩስም በሚል መደበቂያና ምሽግ አድርገው የዛሬን አውጡን ሲሉ ውሏል ተብሏል። ሁለቱም ክፍለ ጦሮች የጦር ጠበብት የሆኑ ወታደራዊ አዛዥና በዘመቻ መሪዎች አስደናቂ ጀብዱ ሲፈጽሙ ከተማውን በፈለጉት ሰዓትም መያዝ መቻላቸውና በፈለጉት ሰዓት መቆጣጠር እንደሚችሉ ያሳዩበት አውደ ግንባር እንደነበር ለማወቅ ተችሏል። በጎጃም በእነዚህ ቦታዎች ብቻ ሳይሆን በተለያዩ ቀጠናዎችም ከፍተኛ ትንቅንቅ የተደረገበት ነበር። የገረመው ወንዳወቅ ብርጌድም በጎጃም ቀጠና እንደዚሁ ከፍተኛ ድል አስመዝግቧል። አሸባሪና ጨፍጫፊ የኦሮሞ ዙፋን አስጠባቂ ሰራዊት ቋሪት ወረዳ ገበዘ ማርያም ከተማን ለመያዝና ለማውደም ለግዳጅ ቢመጣም እንዳሰበው ሳይሆን ቀርቷል። ነበልባሉ የገረመው ወንዳወቅ ብርጌድ አናብስቶች ቋሪትን ለማውደም የመጣውን ጠላት ለሰከንድም ሳይቀመጥ አስፈርጥጠው ሰደውታል። አሸባሪ አብይ ሰራዊት በቋሪት ወረዳ ንዑስ ከተማ በሆነችው በገነት አቦ ከተማ ከገባ በኋላ የፋኖን በትር መቋቋም ሲያቅተውና የነበልባሉ ገረመው ወንዳወቅ የሜካናይዝድ ጦር እንዳያገኘው አስቦም ቤተ ክርስቲያን ዙሪያ ምሽግ በመስራት መደበቂያ አድርጎ ከቆየ በኋላ በቀን 20 ጠዋት ከመሸገበት ወጥቶ የወረዳውን ዋና ከተማ ገበዘ ማርያምን ለመውረር ቢሞክርም ከተማዋን በአይኑ ብቻ በማየት ለሰከንድ ሳይቆይ ለቆ ሄዷል ተብሏል። ውድ አድማጭ ተመልካቾቻችን በሌሎች ቀጠናዎችም እንደዚሁ ከፍተኛ አውደ ውጊያዎች ሲደረጉ ውለው በድል እየታጀበ ውሎ ነበር። ወደ ጎንደር መረጃችን ስናልፍ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ሜጀር ጀነራል ባንታባት አንደኛ ኮር ጉና ክፍለ ጦር ጥብቅ የሆነ ማስጠንቀቂያ ማውጣት ይታወሳል። በተለይ በዛሬው ዕለት በክልሉም እና በቀጠናው ሊካሄድ የነበረ ተቃውሞ ሰልፍ ህዝቡ ተሳታፊ እንዳይሆንና ለሚደርስበት ጥቃትም ኃላፊነቱን ራሱ ይወስዳል የሚል መመሪያ መስጠቱ ይታወሳል። ታዲያ በዛሬው ዕለት በአመዛኙ አካባቢዎች ህዝቡ ሳይወጣም የዛሬውን ሰልፍ ሳይቀላቀል ቆይቷል። ቢሆንና ግን በአንዳንድ የከተማው አካባቢዎች እንደዚሁ በተለይ ደብረ ታቦርን ጨምሮ የምዕመናን የቤተ ክርስቲያን አባቶች ጭምርና በግዳጅ ሴፍትኔት ተጠቃሚዎች፣ የታክሲ ሾፌሮች፣ የመንግስት ሰራተኞች ወደ ሰልፉ እንዲወጡ በማድረግ አስገዳጅ በሆነ መልኩ ኩፖን በማደልና ከሰልፉ በኋላም በሚኖር የስራ ሰዓት ያን ኩፖን ያላሳየና በሰልፉ ያልተቀላቀለ ከስራው እንደሚሰናበት በማስፈራራት ጭምር አልፎ አልፎም የወጡ ቢሆንም በአስቸኳይ በስጋት ወደ ቤታቸው እንደተመለሱ ለማወቅ ተችሏል። በዚህም ብቻ ሳይሆን በባህር ዳር፣ በወልዲያ፣ በደሴ፣ በደብረ ብርሃን እንደዚሁም በዋግምራ፣ በሰቆጣና በአካባቢው የአገዛዙ ኃይል ሰላማዊ ሰልፍ ሊያደርግ ቢሞክርም አብዛኞቹ በሚባል ደረጃ በዛሬው ዕለት ሰንበት ከመሆኑ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በቤተክርስቲያን በመገኘት ጸሎት የሚያደርሱበትን ቀን ጠብቆም የስርዓተ ቅዳሴው እንዲያጠር አስገድዶ የሃይማኖት አባቶችና ምዕመናን ጭምር በአስገዳጅ ሁኔታ ወደ ሰልፉ እንዲቀላቀሉ አድርጓል። በርካታ ሰልፈኞችንም ለማየት ከተቻለ ሴቶችና ልጅ የያዙ አረጋውያን እንደዚሁም የተለያዩ የቀን ስራ የሚሰሩ ሰዎችና የመንግስት ሰራተኞች ተገደው የወጡበት ስለመሆኑ ሁነኛና አስረጅ ማሳያም ሆኖም አልፏል። የአገዛዙ ኃይል አተርፍበታለሁ ሙሉ ቀጠናው ሰላም ነው ለሚል ለዓለም አቀፉ ማህበረሰብና ለዲፕሎማቲክ ማህበረሰቡ ለማሳየት ቢሞክርም ይሁንና ግን በተቃራኒው ውርደት የተከናነበበትና በዚህ ልክ ሽንፈት የገጠመው ስለመሆኑ ያሳየበት ስለመሆኑ ነው በግልጽ የሚያስረዳው የዛሬው የአገዛዙ የሰልፍ ሂደት። ውድ አድማጭ ተመልካቾቻችን ወደ ወሎ ግንባር መረጃችን እንሸጋግራለን። በትላንትናው ዕለት በወሎ ግንባር እጅን በአፍ የሚያስጭን ጀብዱ የተፈጸመበት በርካታ ድል የተመዘገበበት ዕለት ነበር። በተለይ በራያ ቆቦ፣ በላስታ፣ በቦግና ቀጠናዎች ከፍተኛ ወደ ውጊያዎች የተደረጉበትና ከ200 በላይ የአገዛዙ ኃይልም እስከ ወዲያኛው የተሸኘበት እንደነበር ለማወቅ ተችሏል። ከራያ አላማጣ ዋጃ እስከ ራያ ቆቦ ያለው ጥቁር አስፋልት በፋኖ ተቆርጧል። ማንም ማለፍ አልቻለም። የጠላት እንቅስቃሴ ተገድቧል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና በምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 ፋኖች ከራያ አላማጣ እስከ ዋጃ መግቢያ ዋልካ መንደር እስከ ራያ ቆቦ ጎብዬ ፌዴራል መንገድን ተቆጣጥረዋል። የምስራቅ አማራ ኮር 2 አንድ መድፍ፣ አንድ ዙ 23 እና አንድ ብረት ለበስ በሞርታር በማውደም ከቆቦ ከተማ ሆርማት ወታደራዊ ካምፕ እስከ ራያ ቆቦ ጎብዬ ከተማ መግቢያ ድረስ ተቆጣጥረው አምሽተዋል።
የምስራቅ አማራ ኮር ሁለት ሁሉም አሃዶች ዞብላምባ፣ ካላኮርማ፣ ታጠቅና ድቢና ወርቂ ባለሽርጡ በተሳተፉበት በዚህ ሰፊ ቀጠና በሸፈነ ተጋድሎ 3 ወታደራዊ ካምፖችን እንዲሁም 3 ሜካናይዝድ መሳሪያዎችን በማውደምና ሮቢት ከተማን ሙሉ ለሙሉ በመቆጣጠር ታላቅ ድል አስመዝግበዋል። ሰኔ 20 ለ21 2017 ሌሊት በጀመረው ተጋድሎ በሆርማትና ራዶም ወታደራዊ ካምፕ እንዲሁም በመንጀሎ በሮቢት ከተማና አሚድዋ ባሉ ግንባሮች በርካታ ዙፋን ጠባቂ ሰራዊት የተደመሰሰ ሲሆን ከ100 እስከ 200 የሚሆን ቁስለኛ ቆቦ ሆስፒታል፣ 5 ኦራልና 1 ፓትሮል ቁስለኛ ወደ ወልዲያ ሆስፒታል አስገብቷል። ፋኖ ሙሉ ለሙሉ በተቆጣጠረው ሮቢት ከተማ በርካታ አስክሬን ጥሎ ወደ ወልዲያ አቅጣጫ ፈርጥቷል። ለ2 ዓመት ከፍተኛ ማዘዣ ጣቢያውና ሜካናይዝድ ቤዝ አድርጎት የኖረው ሆርማት ወታደራዊ ካምፕም በደረሰበት ከባድ ሰብአዊና ቁሳዊ ኪሳራ ምክንያት ማምሻውን ወደ ቆቦ ከተማ ይዞ ገብቷል። ለዚህም የዳረገው ከዞብላምባ ክፍለ ጦር ሜካናይዝድ የተቃጣበት ጥቃትና የደረሰበት ሰብአዊና ቁሳዊ ኪሳራ ሲሆን በጥቃቱ ከፍተኛ አመራሮችን ጨምሮ በርካታ ወታደራዊ ካምፑ አባላት ሙትና ከባድ ቁስለኛ ሆኗል። ከዞብላምባ ክፍለ ጦር ሜካናይዝድ በተፈጸመባቸው ጥቃትም አንድ ብረት ለበስና አንድ መድፍ ጉዳት የደረሰባቸው ሲሆን ጥገና ለማድረግ ያደረጉት ጥረትም አልተሳካላቸውም ተብሏል። ከዚህ ጋር ተያይዞም የሳምነው ክፍለ ጦር ሜካናይዝድ ካላኮርማ ክፍለ ጦር ብርቱ ተጋድሎ ባደረጉበት በሮቢት ከተማ ግንባር አንድ ዙ 23 አውድሟል። በዚህ ግንባር ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር አራተኛ ሻለቃ ራያ ቆቦ ጎብዬ ወታደራዊ ካምፕ ላይ ጥቃት በመፈጸም ታላቅ ጀብዱ የፈጸሙ ሲሆን ቀጠናውን በመዝጋት ጠላት ከወልዲያና ሐራ ተጨማሪ የሰው ኃይል እንዳይጨምር በማድረግ ለተመዘገበው አመርቂ ድል ጉልህ ሚና ተጫውቷል። ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ዘመቻ ሀብታሙ ሞላ ብለው በሰየሙት የተከታታይ የ5 ቀናት ተጋድሎም ነባር ይዞታዎችን ከማስጠበቅ በተጨማሪ ከራያ አላማጣ ዋጃ ማስከ ጮቢበር ተቆጣጥሮት ይገኛሉ። ፋሽስቱ አገዛዝ ዘመቻ ማዕበል ብሎ በሰየመው ማጥቃት የሀውጃኖ ክፍለ ጦር ጠንካራ ይዞታዎችን ለመቆጣጠር በጮቢበር አማያ ቢጭሮና ኩቢ ቀረንሳ ባለፉት 5 ተከታታይ ቀናቶች ማጥቃት ቢያደርግም አይበገሮቹ በመከላከል በመጨረሻም በትላንትናው ዕለት ሙሉ ለሙሉ ቀጠናውን በማስለቀቅ እስከ ጥቁር አስፓልቱ ተቆጣጥረዋል። ሀውጃኖ ክፍለ ጦር ዘመቻ ሀብታሙ ሞላም ለተከታታይ 5 ቀናቶች ባደረጉት ተጋድሎም ድሽቃውና ድሽቃ ምድብተኞችን ጨምሮ እስከ እግረኛ አመራሮች ሙትና ቁስለኛ በማድረግ ብሎም ቀጠናዎችን ጠንካራ ይዞታዎች በማስጠበቅና የጠላትን ይዞታ ፌዴራል መንገድ ጭምር በመቆጣጠር ዘመቻ ሀብታሙ ሞላም በታላቅ ድል ደምቀውበት ውለዋል ተብሏል። በዛሬው ዕለትም ከፍተኛ ፍጥጫ ያየለበትና አውደ ግንባርም ያሉበት ቀጠና ሲሆን በአመሻሹ የመረጃ ሰዓታችን ዝርዝር ሁኔታዎችን ይዘን እንመለሳለን። ይሁንና ግን ከፍተኛ ምት ያስተናገደ የአገዛዙ ኃይል የወር ድንብር በሚተኩሳቸው መድፍ ዙ 23 እና የሞርተር ቀንቡላዎች በርካታ ንጹሐኖችን ጨፍጭፏል። ከቀናት በፊት የቀረንሳ ቅዱስ ጊዮርጊስ ቤተክርስቲያን ማውደሙንም መዘገባችን የሚታወስ ነው። ውድ አድማጭ ተመልካቾቻችን የወሎ ግንባር መረጃ በዚህም ብቻ የሚበቃ አይደለም። ከአንድ ቀን በፊትም እንደዚሁ በላስታ ቀጠና በላሊበላና በዙሪያ በተደረገው ወደ ግንባሮችም ከ100 በላይ የአገዛዙ ወታደሮች እስከ ወዲያኛው ድረስ የተሸኙበት ሲሆን በርካታ ኃይሉ ደግሞ ቁስለኛ የሆነበት ነበር። በተለይ ደግሞ በ18 የላስታ ሳምነው ኮር የልዩ ኮማንዶ አባላትን ማስመረቁን ተከትሎም መረጃው ደርሶ የነበረው ለአገዛዙ ግን በ19 ያስመርቃሉ መባሉን ተከትሎ በዕለቱ ከፍተኛ ወታደራዊ ዘመቻና ስምሪት ወስዶ የነበረው የአገዛዙ ኃይል ሰኔ 19ና 20 በፋኖ ከፍተኛ ምት አስተናግዶ በርካታ ኃይሉን አጥቶ በርካታ ሰብአዊና ቁሳዊ ኪሳራን ያስተናገደበት አውደ ግንባር ነው። አሁንም ድረስ ከፍተኛ አውደ ግንባር እየተደረገ ያለበትና ከፍተኛ ወታደራዊ ፍጥጫ ያየለበት ቀጠና ስለመሆኑ ለመረዳት ተችሏል። ውድ አድማጭ ተመልካቾች አዳዲስ መረጃዎችን እንደዚሁ በዛሬው ዕለት የሚኖሩ ሁነቶችን በአመሻሹ የመረጃ ሰዓታችን ወደ እናንተ የምናደርስ ነው የሚሆነው። በሌላ መረጃ በዛሬው ዕለት የጎንደር ፋኖም በጎንደር ቀጠና በአለፋ የቀጠና የተሸነፈ ውጊያ እያደረገ ሲሆን የአማራ ፋኖ ጎንደር ጠቅላይ ግዛት ዝም በበጌምድር ክፍለ ጦር ጨዋሂት ቆላ ድባ ደልጊ ሰልፍ ላይ ሳይሆን ሰይፍ ነው ብሎ የአገዛዙን ኃይል ቁም ስቅሉን እያሳየው ይገኛል። የሜጀር ጀነራል ባንታባተ ኮር አንደኛ ኮር ከጧቱ 2 ሰዓት ጀምሮ ማራዊ ሰራዊቱ ጋር ላስጨራሽ ውጊያ እያደረገ ሲሆን የአገዛዙ ዙፋን ጠባቂ ጥምር ጦርም ከባድ መሳሪያ የታገዘ ውጊያ ለማድረግ እየሞከረ ነው። ነገር ግን ለእውነት የቆመ የፋኖ ሰራዊት ከይስሙላው የመንግስት ተብይ ኃይል ጋር አንገት ለአንገት ተናንቆ እያሽመደመደው ይገኛል ተብሏል። በተመሳሳይ በጎንደር ከተማና በዙሪያው በአዘዞ ኤርፖርት ከባድ ውጊያ በመኖሩ ከአዲስ አበባ ወደ አዘዞ አየር ማረፊያ ደርሶ የነበረው የአገዛዙ 2 አውሮፕላኖችም ሳያርፉ ተገደው ተመልሰው መሄዳቸው ለማወቅ ተችሏል። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የዳግማዊ ቴዎድሮስ 5ኛ ኮርም በአዲስ ዘመን በማክሰኝት በደጎማ በአርባ በጓህላ በጠዳ በመገጭ ግድብ ዙሪያ እንዲሁም በጎንደር ከተማ ላስጨራሽ ውጊያ እያካሄደ ነው የሚገኘው። ውድ አድማጭ ተመልካቾቻችን ዝርዝር መረጃዎችን በማታዊ መረጃ ሰዓታችን እናደርሳችኋለን። ለዛሬው ያዝነው መረጃ በዚህ ተጠናቋል። በያላችሁበት በሰላም ዋሉ።